እግዚአብሔር ድንግል ማርያምን አምላክን ጸንሳ ለመውለድ በቤተ መቅደስ እንዳዘጋጃት የመወለዱን ዜና መልአኩ ቅዱስ ገብርኤል ለካህኑ ዘካርያስ ያበሰረው እርሱ በእግዚአብሔር ፊት ታላቅ ይሆናል ሲልም የመሰከረለት መጥምቀ መለኮት ቅዱስ ዮሐንስ ገና በማህፀን ሳለ ለፈጣሪው የሰገደ በብህትውና የኖረ የግመል ጠጉርን የለበሰ አንበጣና የበረሃ ማር ብቻ የተመገበ በበረሃ ውስጥ የኖረ መጥምቀ መለኮት ቅዱስ ዮሐንስ ሰኔ 30 ቀን ልደቱ ነው። መጥምቀ መለኮት ቅዱስ ዮሐንስ በነቢያት ትንቢት የተነገረለት በብስራተ መልአክ የተጸነሰ ሲጸነስ የአባቱን አፍ ለምልክት የዘጋ ሲወለድም የአባቱን አፍ በታምራት የከፈተ የእናቱን ነቀፌታ ያስወገደ ገና በማህፀን ለአምላኩ የሰገደ ተአምረኛ ቅዱስ ነው። መጥምቀ መለኮት ቅዱስ ዮሐንስ እንደ ሰው ከሰው ጋራ በከተማ ያላደገ በበረሃ በዱር በገዳም የዱር አራዊትና የዱር እንስሳትን ቤተሰብ አድርጎ ያደገ ርዕሰ ባህታዊ የሐዲስ ኪዳን መንገድ ጠራጊ ፈጣሪውን ያጠመቀ ታላቅ ካህን ነው። መንገድን የሚጠርግ መልእክተኛን በፊቴ ልካለሁ ብሎ እንደተጻፈለት በዚህ በማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ ይህ የእግዚአብሔር መልእክተኛ የሆነው መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ ማለት የጌታን መንገድ ያቀና የነበረ የጌታ መልእክተኛ ጥርጊያውን ሲያስተካክል የነበረ ነብይና ቅዱስ ነው። ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ እግዚአብሔርን በመፍራት ያለ ነቀፋ የኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረች፣ ልጅም አልነበራቸውምና ልጅ ይሰጣቸው ዘንድ ቅዱስ እግዚአብሔርን አብዝተው ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ በመሰዊያው ፊት ዕጣን በማሳረግ ላይ ሳለ እግዚአብሔር መልአክ በዕጣኑ መሰዊያ ቀኝ ቆሞ ጸሎቱ በፈጣሪ ዘንድ እንደተሰማ ኤልሳቤጥ ወንድ ልጅ እንደምትወልድ ስሙንም ዮሐንስ እንደሚባል በመወለዱ ብዙዎች ደስ እንደሚላቸው አበሰረው። ከወራት በኋላም አረጋዊቷ ኤልሳቤጥ መጸነሷ ታወቀ። የመወለዱ ትንቢት አስቀድሞ የተነገረለት የእናቱን ነቀፌታ ያስወገደ ገና በማህፀን ሳለ ለአምላኩ የሰገደ መድኃኔዓለም ክርስቶስን በውሃ ያጠምቀው ዘንድ የተገባ ነብይና ካህን ሰማዕትና ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ በመወለዱም ብዙዎች ደስ አላቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱ መጥምቀ መለኮት ቅዱስ ዮሐንስን በክብር የሚበልጠው የለም ብሎ በአምላካዊ ቃሉ የመሰከረለት ያረጋገጠለት ድንቅ ሐዋርያ ነው። ቅድስት ቤተ ክርስቲያንም የመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደትን በየዓመቱ ሰኔ 30 በልዩ ልዩ ሃይማኖታዊ ሥርዓቶች በድምቀት ታከብራለች። በበረሃ ያደገ ባህታዊ የክርስቶስን መምጣት የሰበከ ነብይ መንገዱንም የጠረገ ሐዋርያ የመጥምቀ መለኮት ቅዱስ ዮሐንስን በዓለ ልደት በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በሚገኘው ጥንታዊውና ታሪካዊው በፈዋሽ ጠበሉ የብዙዎች ፈውስ በሆነው ሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በየዓመቱ ሰኔ 30 በድምቀት ይከበራል።
የዚህ ባለ 5 ማዕረግ መጥምቀ መለኮት ቅዱስ ዮሐንስ የልደት በዓል በሀገረ ስብከታችን በሰሜን ሸዋ ሀገረ ስብከት በተአምረኛውና በታሪካዊው በደብረ መንክራት ሸንኮራ ቅዱስ ዮሐንስ በታላቅ ድምቀት ሰኔ 30 ይከበራል። በክብረ በዓሉ ላይም ራውያን መላእክት የተባሉ ሊቃውንተ ቤተክርስቲያን ከዋዜማ ጀምረው በቅዱስ ያሬድ ዜማ ያመሰግናሉ። ሰንበት ትምህርት ቤት ዘማሪያን ለዕለቱ በተገባ ዝማሬ ምስጋና ያቀርባሉ። የወንጌል ምስክሮቹ መምህራነ ወንጌል ለቱን የገለጠ ትምህርተ ወንጌል ይሰጣሉ። አማን ብለክቡ ይትነሳ እምትውልድ አንስት ዘያቢ ዮሐንስ መጥምቅ ወይመኑሂ እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ በክብር የሚበልጥ የለም፣ በጸጋ የሚበልጥ የለም፣ በፈውስ የሚበልጥ የለም፣ በበረከት የሚበልጥ የለም። ስሙ ከስም በላይ ነው፣ ክብሩም ከቅዱሳን ሁሉ ይልቃል ብሎ ያከብረዋል። ክብርና ምስጋና ለስም አጠራሩ ይሁን የእግዚአብሔር ልጆች። አምላካችን እግዚአብሔር ከኃጢአታችን እስራት ከወደቅንበት ሊያነሳን ከእስራታችን ሊፈታን አምላከ ቅዱስ ዮሐንስ የዮሐንስን ምልጃ በረከት አድርጎ ስለጠራን ክብሮ ለዘላለም ይመስገንልን የእግዚአብሔር ልጆች። አዎ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ብሎ ይናገራል። በረከትን ትወርሱ ዘንድ ለዚህ ተጠርታችኋል ይላል። ምንን ትወርሱ ዘንድ ንገሩኝ? ምን ትወርሱ ዘንድ? በረከትን ትወርሱ ዘንድ ለዚህ ተጠርታችኋል ይላል። አዎ
አምላካችን እግዚአብሔር በአበ ብዙኃን አብርሃምም አድሮ እንዲህ ሲል ሲናገር እንሰማዋለን። አብርሃምን እንዲህ ይለዋል፣ ለበረከት ሆን ይለዋል። ለበረከት ሆን፣ የሚመርቁህን እመርቃለሁ፣ የሚረግሙህንም እረግምሃለሁ፣ በአንተ የምድር አሕዛብ ሁሉ ይባረካሉ ይላል እግዚአብሔር ቃል። ስለዚህ ክርስቲያኖች ዛሬ በቅዱስ ዮሐንስ ምልጃ በቅዱስ ዮሐንስ ጸሎት አምላካችን እግዚአብሔር ሊባርከን፣ ሊያነጻን፣ ሊያረጋጋን፣ ሊፈውሰን ኃጢአት ከሞላባት ዓለም ኃጢአት ከነገሰባት ከተማ በምልጃው ጠርቶ በዚህ የመዳን ስፍራ በዚህ የፈውስ አምባ በዚህ የበረከት ሰገነት የሰበሰበን የጠራን ያገናኘን አምላክ ስሙ ይክበር ይመስገንልን ብላችሁ አመስግኑት የእግዚአብሔር ልጆች። አበው ብፁዓን ሊቃነ ጳጳሳት ምእመናንን ይባርካሉ። እዚህ ቅዱስ ብራቆማችሁ እግዚአብሔርን ያመሰገናችሁ እንደገና ደግሞ ለአምላካችሁ ቃል የገባችሁትን እያበረከታችሁ እነሆ እስካሁን ቆይታችኋል። ከትናንትና በስቲያ ጀምሮ 3 ቀን ሙሉ ሱባኤ ይዛችሁ ማለት ነው። ሱባኤ ይዛችሁ እግዚአብሔርን እየጠየቃችሁ እግዚአብሔርን እየተማለላችሁ የእግዚአብሔርን ቸርነት ይቅርታውን እየጠየቃችሁ ለራሳችሁ ሕይወት፣ ለቤተሰባችሁ ሕይወት፣ ለአካባቢያችሁ ሰላም፣ ለሀገራችን ሰላም እዚህ 3 ቀን የጸለያችሁ ጸሎት ውጤት ያመጣል፣ ውጤት ያስገኛል ማለት ነው። ክርስቲያኖች እንደዚህ በአንድነት ሆነው የሚያቀርቡት አምልኮ ሥርዓት እግዚአብሔር ይቀበላል። መኑ ጠቢብ ይላል መጽሐፉ። መኑ ጠቢብ ለይሄን ወለ ዝንቱ ወመኑ ዘይደቦ ወይአምሮ ይላል ሆሴዕ ይላል። ይህን ነገር የሚያስተውል ጠቢብ ይህን የሚያውቅ አስተዋይ ማን ነው ይላል። እስመርቶ አጥፍና ይሁድ እግዚአብሔር ጻድቃን ያውሩን ወኃጥአን ይስንወን። የእግዚአብሔር መንገዱ ቀና ነው ይላል። እግዚአብሔር መንገዶቹ ቀናዎች ናቸው። ጻድቃን ይሄዱበታል፣ ተላላፊዎች ግን ይወድቁበታል ነው የሚለው። ጻድቃን የሚላቸው እግዚአብሔርን የሚያመልኩት እንዲህ እንደናንተ ከሩቅም ከቅርብም ተሰብስበው በዚህ ቅዱስ ስፍራ ቆመው የልባቸውን መሻት ወደ አምላካቸው የሚያቀርቡት በጸሎት፣ በስዕለት፣ በመዝሙር፣ በተለያዩ መንፈሳዊ ስጦታዎች ራሳችንን እያቀረብን ለእግዚአብሔር እያሳየን እግዚአብሔር በረከቱን እንዲያድለን የምታደርጉ እናንተን ነው ጻድቃን ይላቸዋል። ደጋጎቹን በሕግ የሚኖሩትን በሥርዓት የሚመሩትን ጻድቃን ይላቸዋል። ኢትዮጵያውያን የእግዚአብሔር ልዩ ሀብቶች ናቸው፣ የእግዚአብሔር ልዩ ስጦታዎች ናቸው ማለት ነው። ስለዚህ ጻድቃን ይላቸዋል። እነዚህ በየሄዱበት አካባቢ እንደ እግዚአብሔር ፈቃድ እየኖሩ ቤተክርስቲያን እየሰሩ የተለያዩ ችግረኞችን እየጎበኙ እንደ እግዚአብሔር ፈቃድ እየኖሩ ሕይወታችን የሚመሩት ሆነ ጻድቃን ይላቸዋል። እነዚህ ሁለቱ ሰዎች በችግር ከሕገ ተፈጥሮ በላይ በሆነ መንገድ ከሕገ ተፈጥሮ በላይ በሆነ መንገድ እንደ ሰው ልማድ እንደ ሰው ሐሳብ ካለቀ በኋላ ካፈጀ በኋላ እግዚአብሔር ሲፈቅድ እግዚአብሔር ሲወድ የእግዚአብሔር መሳሪያ የሚሆን ለእግዚአብሔር የሚሆን ልጅ ሰው ቅዱስ ሰው ማለት ነው። እግዚአብሔር አሰበ፣ እግዚአብሔር አዘጋጀ ማለት ነው። በጊዜው ጊዜ ማለት ነው። ሰው ተስፋ ቆርጠው ባላሰቡት ሰዓት ባልጠበቁት ሰዓት እግዚአብሔር ተስፋ ለቆረጡ ሰዎች እግዚአብሔር ተስፋቸውን ቀጠለላቸው ማለት ነው። ለበረከት የተሰበሰቡ ምእመናን የመጥምቁን ደጅ ተሳልሞ ስለተደረገላቸው ማመስግነው የልባቸውን መሻት ነግረው በዓሉን አክብረው ይከብራሉ። በስሙ ለተማጸኑት መጥምቁ በምልጃው ፈጥኖ በሚደርስበት የቃል ኪዳን አምባ ሸንኮራ ደብረ መንክራት መጥምቀ መለኮት
ቅዱስ ዮሐንስ ገዳም የመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደት ሰኔ 30 2017 ዓ.ም በከፍተኛ ድምቀት ለማክበር ቅድመ ዝግጅት እያደረገ ይገኛል። የኢትዮጵያ ቤተ ራባና ቤተ ዮርዳኖስ በሆነችው በሸንኮራ ቅዱስ ዮሐንስ ዛሬም እንደትናንቱ ለልጆቹ ተአምራትን ያደርጋል፣ በረከቱን ይሰጣል። ልጅ ላጡት ልጅ ይሰጣል፣ ጤና ላጡት ጤና ይሰጣል፣ መድኃኒት ላጡት መድኃኒትን ይሰጣልና የልደቱን በዓል በዚያ በታሪካዊው ቦታ አክብረን በመክበር ለሕይወታችን በረከት ለነፍሳችን መንፈሳዊ ስንቅን በማግኘት ኑ በዓሉን አክብረን እንክበር በማለት ቤተክርስቲያን ጥሪዋን ታስተላልፋለች። በልደቱ ብዙዎች ደስ ይላቸዋል ተብሎ እንደተነገረው ሰኔ 30 በሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ገዳም በዓለ ልደቱ በደማቅ ሁኔታ ስለሚከበር ሁላችሁም በቦታው መጣችሁ የበረከቱ ተሳታፊ እንድትሆኑ ቦታው በተአምራቱ በቃል ኪዳኑ የታወቀ ቅዱስ ቦታ ስለሆነ ሁላችሁም በዚህ ቅዱስ ቦታ ላይ መጣችሁ በአገር ውስጥም ከሀገር ውጭም ያላችሁ የበዓለ ልደቱ ተሳታፊ እንድትሆኑ በቅዱስ ዮሐንስ ስም መልእክታችንን እናስተላልፋለን። ሰኔ 30 2017 ዓመተ ምህረት ከዋዜማ ጀምሮ ምእመናን በቅጽሩ በእምነት በመሰባሰብ በአብሮነት በዓሉን አክብረው የክብሩ ተሳታፊ ሆኑ ዘንድም ሰበካው መንፈሳዊ ጥሪውን ያስተላልፋል። በአሁኑ ሰዓት አካባቢው ሰላምና ጸጥታ የሰፈነበት ስለሆነ በዓሉን በደማቅ ሁኔታ እንድታከብሩ እያልን በገዳማችን ስም እናሳስባለን። የሰላሙ ሁኔታ ሰላማዊ መሆኑን በዚህ አጋጣሚ እየጠቆምን ፈጣሪውን ያጠመቀው ታላቁ ካህን ቅዱስ ዮሐንስ ዛሬም ለልጆቹ በሸንኮራ ዮሐንስ በጸበሉ በእምነቱ ገቢረ ተአምራትን እየፈጸመ ያዘኑትን እያስደሰተ በረከት ያጡትን በረከት እየሰጠ ጤና ያጡትን ጤና እየሰጠ አጎንብሰው ይሄዱ ቀና ብለው እንዲመለሱ አዝነው ይሄዱ ስቀው እንዲመለሱ እያደረገ ያለ አባታችን በመሆኑ በዚያ በታሪካዊ ቦታ ኑ በረከትን አግኙ ብላ ቤተክርስቲያን ጥሪዋን ታስተላልፋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሴቶች ከወለዷቸው ከመጥምቁ ዮሐንስ የሚበልጥ አልተነሳም በማለት የተናገረለት ፈጣሪውን ለማጥመቅ የተመረጠ መጥምቀ መለኮት ቅዱስ ዮሐንስን በዓለ ልደት በምንጃር ሸንኮራ ወረዳ በሚገኘው በጥንታዊውና ታሪካዊው በፈዋሽ ጸበሉ የብዙዎች ፈውስ በሆነው ሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ተገኝተን በዓሉን አክብረን የበረከቱ ተካፋይ እንሆን ዘንድ ቅዱስ አምላካችን ፈቃዱ ይሁንልን። አሜን።